ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5:17። ልዩ ትምህርታዊ መንፈሳዊ ኮንፈረንስ የክርስቲያን ማንነታችን ጉዳይ በሚል መሪ ቃል በሐዋሳ ከተማ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት የተዘጋጀ ልዩ ዓመታዊ ኮንፈረንስ ከማክሰኞ ህዳር 9 እስከ አርብ ህዳር 14 2018 ዓ.ም ዕለተ ማክሰኞ እሁድ ሙሉ ቀን በተለያዩ መርሃ ግብሮች ይካሄዳል። ከማክሰኞ ህዳር 9 አርብ ህዳር 12 ሙሉ ቀን የትምህርት ጊዜ በሐዋሳ ሲዳማ ባህል አዳራሽ፣ ቅዳሜ ህዳር 13 እና እሁድ ህዳር 14 ሙሉ ቀን የማነቃቂያ ኮንፈረንስ በሐዋሳ መስቀል አደባባይ ይካሄዳል። በዚህ ታላቅ መንፈሳዊ ድግስ ላይ በሐዋሳ ከተማና በዙሪያ የምትገኙ ቅዱሳን በሙሉ ተገኝታችሁ የበረከቱ ተካፋይ እንድትሆኑ በክርስቶስ ፍቅር ተጋብዛችኋል። አገልጋዮች መጋቢ ዘማሪ ታምራት ኃይሌ፣ መጋቢ ዘማሪ ተስፋዬ ጋቢሶ፣ ቄስ ዶክተር ገመችስ ደስታ፣ የሶዶ ከተማ ኳየር፣ የሐዋሳ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን መዘምራንና ሌሎችም የሚያገለግሉ ይሆናሉ። አዘጋጅ የሐዋሳ ቃለ ሕይወት አጥቢያ ቤተክርስቲያን ህብረት። እጅግ የተከበራችሁና በጌታ የተወደዳችሁ በሐዋሳ ቃለ ሕይወት አጥቢያዎች ህብረት ውስጥ የምትገኙ ምዕመናን፣ በሐዋሳ ከተማ የምትገኙ የወንጌል አማኞች ሁላችንንም እንኳን እግዚአብሔር በሰላም ጠብቆ ለዛሬ ያደረሰን። ሰላም ይብዛላችሁ የጌታ ቤተሰቦች። መጋቢ ሙላቱ ማሴቦ እባላለሁ። የሐዋሳ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት ዋና ጸሐፊ ነኝ። ጌታ ቢፈቅድና ብንኖር ከህዳር 9 እስከ 14 ድረስ የተዘጋጀ ልዩ ትምህርታዊ ታድሷዊ ኮንፈረንስ በሐዋሳ ይካሄዳል። በዚህ ትምህርታዊና ታድሷዊ ኮንፈረንስ ላይ የክርስቲያናዊ ማንነታችን ጉዳይ በሚል መሪ ቃል ትምህርትና ስልጠና ይሰጣል። ለዚህም ኮንፈረንስ መጋቢ ዘማሪ ታምራት ኃይሌ፣ ቄስ ዶክተር ገመችስ ደስታ፣ መጋቢ ዘማሪ ተስፋዬ ጋቢሶ እንዲሁም የወላይታ ሶዶ ከተማ ቃለ ሕይወት ቤተክርስቲያን ከተማ አቀፍ መዘምራን ተጋብዘዋል። የትምህርትና ስልጠና ጊዜ ከማክሰኞ ህዳር 9 እስከ አርብ ህዳር 12 ድረስ በሐዋሳ ሲዳማ ባህል አዳራሽ ይሰጣል። እንዲሁም የአደባባይ ኮንፈረንሱ ህዳር 13 እና 14 ቅዳሜና እሁድ ሙሉ ቀን በሐዋሳ መስቀል አደባባይ የሚካሄድ ይሆናል። በዚህ ታላቅ መንፈሳዊ በረከት ላይ ተገኝታችሁ በረከቱን እንድትካፈሉ በክርስቶስ ፍቅር ጥሪያችንን ግብዣችንን እናስተላልፋለን። እናንተም በእነዚህ ቀናት በመገኘት የበረከቱ ተካፋይ እንድትሆኑ በአክብሮት እንጋብዛችኋለን። ጌታ ሃሌሉያ ሃሌሉያ ያሸነፈ ዘላ